ውሸታም ሴት የምሬ ነው እልህ እንጂ ፍቅር አታስይዝህም እልህ ነው ብዙ ሰው ፍቅር ይዞኛል ይላል ግን እልህን ያዘ እመነኝ ትክክለኛ ሪል ፍቅር ይሄ ሽንፍ የሚያደርግህን ፍቅር የምታስይዝ ታማኝ ሴት ነች ምናልባት አታሃት ሊሆን ይችላል ግን ሉዝ ካረካ በኋላ ሊሆን ይችላል አንደርስታንድ የምታደርገው እሱ ያንተ ችግር ነው ዞሮ ግን ታማኝነትና ግልጽነት የምሬ ነው የሴት ልጅ ውበት ነው የምሬ ነው ማንንም ወንድ ጤናማ ነው ያልኩት ባይዘው እሺ ይሄ ኬኦስ የሚወዳ የምታጭበረብረው የት እንደገባ የት እንደወጣ ማታሳየው ምናምን የሚፈልግ ወንድ ይኖራል እሱ ሜንታሉ ፊክስ መደረግ አለበት መጀመሪያ ኢሹ አለበት ሰራተኛ ሚስት የምትሆን ግን አለ ፍቅረኛ የምትሆን አምናሃት አብራሃት የምትቀጥላት አይነት ሴት ግን ታማኝ አይደል ግልጽ ደግሞ ስትሆን ሐሳቧን በግልጽ ስትነግር ድብቅ ያልሆነች ማለት ነው ውስብስብ ነገር ከጀርባው የሌለ በቃ ሴት ልጅ ክሊር ስትሆን ደስ ይላል ኢኖሰንት ስትሆን የዋ ስትሆን ማለት ነው በሌላ አባባል አይደል ባይ ዘ ዌይ ውሸትና አለመታመን ለወንድም ለሴትም አንድ ነው እዚህ ጋር ባይ ዘ ዌይ አሳቀቃችሁ ለምን ስለ ሴት ሳወራ የወንድን እያወራው ነው ኮሜንት ላይ ወንድስ ቢሆንና እንዳትሪ እያወራው ያለው ስለ ሴት ስለሆነ ነው እሺ ለወንድ ይቻላል ውሸት ይያልኩ ነው ለወንድ ለሴትም አዛ ነው ውሸት የሚያስጠላ ነገር ለሴት ልጅ ግን አንዱ መመዘኛዋም ነው የምሬ ነው የምትዋሽን ሴት ጀጅ ታረጋለህ አይደል የሆነ ነገር ይቀንሳል አባባል ገብቷል የሆነ የሴት ልጅ ተወዳጅነቱ አንዱም ካራክተር ውሸት ሁሉ አለመቻሏ ነው ደርተኛ አይደል በቃ አለመቻሏ ነው ውሸት ለኔ ነው እንግዲህ አሁን አብዛኛው ወንድ ጤናማ አይምሮ ያለው ወንድ የሚያስበው ነገር ነው ከሴት ኤክስፔክት የምናደርገው ነገር አለ አይደል የምሬ ነው በጣም ብዙ ጊዜ ትልቅ ድብልቅልቅ የሚያመጣው ካየህ ሪሌሽንሺፕ ውስጥ ሴቷ ማዋሸት ስትጀምር ነው